አላህ ፕሮግራማችንን ያጋባደድነው ያለነው እዚሁ ከኋላ ሰላት እዚሁ ነው የምንሰግደው የምሳ ፕሮግራምም ይኖርናል ኢንሻአላህ አሁን የክልል መጅሊስ ተወካዮችን መልእክት ሼክ መሐመድ ደረሳ ያስተላልፉልናል ከዚያ በኋላ ደግሞ ሁሉም ክልሎች አጋርነታቸውን የሚገልጽ መግለጫና ከዑለሞቻችን ከመሆሮቻችን ጎን መሆናቸውንና ሁሉም ክልሎች ይህንን ውሳኔ ተግባራዊ ለማድረግ ዝግጁ መሆናቸውን የሚያሳይ መግለጫ ተከትሎ ይነበባል ከዚያ በኋላ ደግሞ አሁን ዑለሞቹ ባስቀመጡት መሰረት አዲስ ሐላፊነትን የወሰዱ ዑለሞች መልእክት ይኖራቸዋል አሁን ቀጥታ የክልል መጅሊሶችን መልእክት እንዲያስተላልፉልን ሼክ መሐመድ ደረሳን ወደ መድረኩ ጠራለሁ አላሁ አክበር الله أكبر بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وأصحابه ومن اهتدى بهديه واتبع سنته إلى يوم الدين واجعلنا في زمرتهم يا أرحم الراحمين أما بعد السلام عليكم ورحمة الله تعالى وبركاته أيها الحفل الكريم أمراؤنا وعلماؤنا وشعبنا الإثيوبي الكريم يتكبراتشو يمجلسوا أمراروج تكبراتشو زيتغنياتشو علماء داعيوج ጥርት ተደረገላችሁ እንግዶች በጣም የተከበራችሁ የክልሎች አመራሮች ለዚህ ውጤት ያበቃችሁ አላህ Subhanahu Wa Ta'ala እንኳን ለዛሬ ቀን አበቃን እንኳን ደስ አላችሁ ለማለት እፈልጋለሁ ከዛ በመቀጠል የክልሎች መግለጫ ስላለ ብዙ አላስራዝምም አሁን ዛሬ ያለንበት ቀን ብዙ ሰው ብዙ ማለት ሊፈልግም ሊሞክርም ይችላል ይሄ ቀን በጣም ለሙስሊሞች ለኢትዮጵያ ለሀገራችን ለሀገራዊና ለሃይማኖታዊ ጉዳዮች ወሳኝ ቀን ነው ይሄ ታሪካዊ ቀን ነው ሙስሊሞች ከተባታተኑ ኢትዮጵያ ትበታተናለች ሙስሊሞች አንድ ከሆኑ ኢትዮጵያ አንድነቷ ትቀጥላለች በዛልክ ደግሞ ክርስቲያኑ ከተባታተነ መበታተን ነው ስለዚህ ኢትዮጵያውያን በአንድች ሀገር ተስማምቶ ተከባብሮ አንዱን ለአንዱ ወቅና ሰጥቶ ሀገራችን ወደፊት ከፍ ለማድረግና የሀገራችን ግንባታ ለማስቀጠል ሀገራችንም ከብዙ አሁን በፊት ሊያጋጥሙ የሚችሉ ነገሮች ማዳን የኛ ኃላፊነት ይሆናል ስለዚህ እኛ እንደ ክልሎች ለዛሬ ቀን ለተወሰነው የአመራር ለውጥ መተዳደሪያ ደንብን ማጽደቅ የምርጫ ኮሚቴን መሰየም እንዲሁም የምርጫ ቀንን ማሳወቅ በጣም ፍላጎታችን ስለነበረ ሁሉ ጊዜ እንደሆን ብለን ጥያቄያችን ስለነበረ ጥያቄያችን ስለተመለሰ ይህ ጥያቄ ተግባራዊ እንዲሆን የራሳችን ድጋፍና ለወደፊቱም የመከታተል ኢንሻአላሁ ተዓላ ቃል እንገባለን ሁለተኛ የሚመለከታቸው የመንግስት አካላት ይህንን ተግባራዊ እንዲያረጉና የሙስሊሙ ጥያቄ ካሁን በኋላ እዚህ ላይ አርፎ ጥያቄው ወደ ተግባራዊ እንዲሆን የራሳቸው በየደረጃው ኃላፊነታቸው እንዲወጡ ደግሞ ጥራችን ነው ይህንን ኃላፊነት ማዋጣት ማለት ህገ መንግስታዊ ኃላፊነት ነው መንግስት የራሱ ኃላፊነት አለው ህዝብ የራሱ ኃላፊነት አለው ሃይማኖት ተቋማት የራሳቸው ኃላፊነት ስላላቸው ህግን የማስከበርና
የተወሰኑ ውሳኔዎች ተግባራዊ የማድረግ ኃላፊነት የመንግስት ስለሆነ መንግስት በዚህ በደንብ ሊተባበርና ከዛሬ ጀምሮ ወደ ተግባራዊነት መለወጥ እንዲደረግ አሁንም ጥራችን እናቀርባለን ማለት ነው። በሌላ በኩል አንድ ክፍተት መፍጠር አያስፈልግም። የኢትዮጵያ ሙስሊሞች ማን ቢሞክሩም አንድ ናቸው። ሙስሊሞች ለማባታተን ሌላ ያ ወገን ለማለት በአብለጫ ድምጽ ተወስኖ እያለ ጥቂት ሰዎች ሲቀሩ ለምን የሚባል ነገር የማያዋጣ ነገር ነው። ለወደፊትም የማይሆን ነው። ታስቦም አይታወቅም። አንድ ምክር ቤት ሙሉ በሙሉ ተስማምቶ የሚወሰን ውሳኔ ሰምተንም አናውቅም። የተወሰኑ ሰዎች የራሳቸው አመለካከትና አስተያየት ይዘው ይቀራሉ። በአብዛኛው ያው የተወሰነው ውሳኔ ይሆናል ማለት ነው። ስለዚህ ባካችሁ ማንኛው ትሁኑ ሙስሊሞችን ለመከፋፈል እከለቀረ ያ ወገን ለማለት ክፍተት ለመፍጠር የምትራራጡ ሰዎች ግለሰቦች ከዛሬ ጀምሮ ብታርፉ። ስላላወቅን አይደለም ስለማናውቃችሁ አይደለም እናውቃቸዋለን። እኛ እንደ ሙስሊሞች እንደ ክልሎች ለሀገራዊ ጉዳይ ቅድሚያ በመስጠት ለሀገራችን ግንባታ በመስጠት ነው እንጂ ስለማናውቃችሁ ስላልሆነ ይሄንን ነገር ካሁን በኋላ በኢትዮጵያዊነታችን ተከባብረን እንድንቀጥል ይሄንን ዛሬ እዚህ ቢቆም ይሻላል የሚል ነው ያለኝ። ከዚህ በተረፈ ኢንሻአላሁ ተዓላ ለተግባራዊነቱ የክልልም ያው ካሁን በኋላ ኢንሻአላህ ክልል አናውቅም የሚባል ነገር ዛሬ እዚህ ተቆርጠዋል ማለት ነው ያለንበት። ምክንያቱ ንዛማችን ስርዓታችን ክልላዊ ነው፣ ፌደራላዊ ነው። ፌደራል ስርዓትን ክህደን ክልል የለም ብለን የትም ስለማንደርስ ካሁን በኋላ ኢንሻአላህ ክልልና ፌደራል ሁሉም ተባብሮ ለሀገራዊና ለሃይማኖታዊ አብረን እንደምንሰራ ነው። አላህ Subhanahu Wa Ta'ala ይሄንን ነገር መሬት ላይ ወርዶ ሙስሊም አንድ ሆኖ ኢትዮጵያውያን አንድ ሆኖ ወደ ከፍታው ምንወጣና ወደ ሀገራችን ያተኮሩ መሲባዎች ከውጭ ያሉ ነገሮች አላህ እንዲይዝልንና ወደ ሰላምና እድገት አላህ ይወሰደን። وشكرا والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. شيخ እጅግ በጣም አድርገን እናመሰግናለን። ቀጣይ አጠር ያለ በጽሁፍ የተዘጋጀውን የክልሎች መግለጫ ኡስታዝ ጋሊ ወደ መድረክ መምጣት ያቀርብልናል። بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه وسلم أجمعين. أما بعد ሁላችሁም እንደምታውቁ የክልል መጅልስ ተወካዮች ሁላችሁም እዚህ ለሁለት ወር 62 ቀን 63 ቀን እንደዛ እዚሁ ቆይቶ ነው ያለው ለዚህ ጉዳይ ብሎ እና ይሄ ጉዳይ ከሁላችን በላይ ማለት ይቻላል ሲያስጨንቃቸውና ቀለሌት ቤታቸውን ቤተሰቦቻቸውን በአጠቃላይ ለቆዚህ ስለቆዩ ይሄንን ጉዳይ በቅርበት ሲከታተሉ ስለነበረ ዛሬ ከማንም ቀድሞ ይሄንን ጉዳይ ሲሰሙ የራሳቸው የድጋፍ መግለጫ ስላዘጋጁ እንደውም ይሄ ሹራው ራሱ ሳያልቅ ቀድሞ መቅረብ ስላለበት ነው አስቀድሜን ይሄንን ፕሮግራም ያዝነው ያንን መግለጫ ነው የሚያነብላቸው። በአላህ ስም እጅግ በጣም ሩሩህ እጅግ በጣም አዛኝ በሆነ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያስቸኳይ ጠቅላላ ጉባኤ ውሳኔዎችን በመደገፍ በክልል መጅልስ ተወካዮች የተሰጠ መግለጫ ይላል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቋማዊ ለውጥ የህዝብ ሙስሊሙ የረጅም ጊዜ ህልምና ጥያቄ መሆኑ ይታወቃል። ህዝብ ሙስሊሙ ተቋሙን ለማስተካከልና የጋራ ለማድረግ ለረጅም ጊዜ ሲታገል ቆይቷል። ከዚሁ በመነሳት በለውጡ ማግስት በመንግስት ተገቢ ምላሽ አግኝቶ የተቋሙ ጥንካሬ ለሀገሪቱ ሰላምና ልማት አዎንታዊ ሚና እንደሚጫወት ታምኖበት በሸራተን ሆቴል ሚያዝያ 23 2011 ሀገር አቀፍ ጉባኤ ተጠርቶ መጅልሱን ለማሻገር 26 ዑለሞችና 7 የሥራ አመራር ቦርዶች በጊዜያዊ አመራሪነት ተመርጠዋል። ከዚህም በተጨማሪ ለመጀመሪያ ጊዜ የመጅልሱን ህጋዊ ሰውነትን የሚደነግግ አዋጅ እንዲወጣ ተደርጓል። በዚህ ታሪካዊ ክስተት መንግስት
በተለይም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ጉሊህ ሚና ስለነበራቸው ህዝብ ሙስሊሙ መንግስትን እያመሰገነ ደስታውን ሲገልጽ ቆይቷል ይላል። በሸራተን የተሾሙ ጊዜያዊ አመራሮች ከተመረጡበት ጉባኤ ዋና ዋና ስራዎችን ቆጥሮ መረከባቸውም የሚታወስ ነበር። በተለይም የህዝብ ሙስሊሙን አንድነት ማስጠበቅ፣ መተዳደሪያ ደንብን ጨምሮ ሌሎች ሰነዶችን ማጽደቅ፣ መጅሊሱ በአዋጅ እንዲቋቋም መስራትና የመጅሊሱን መዋቅር በአዲስ መልክ እስከ ታችኛው እርከን አውርዶ ህዝባዊ ምርጫ በማስደረግ ህዝብ ለመረጠው አካል ተቋሙን ማስረከብ ዋና ዋና ተግባሮቻቸው ነበሩ። ሆኖም ግን ይህ ጊዜያዊ አመራር እነዚህን ስራዎች አንዳቸውንም ሳያከናውን በመጀመሪያ እርምጃው ከ26 ዑለሞች 11 ብቻ አስቀርቶ ሌሎችን ከፌደራል መጅሊስ በማውጣት ወደ የክልላቸው እንዲመለሱ አድርጓል። ከአንድ ጊዜ በስተቀር እነዚህ ዑለሞችና የቦርድ አባላት በስርዓት ተገናኝተውና ጉባኤ አካሂደው አያውቁም። ከዚህም በባሰ አሳዛኝ ሂደት ደግሞ ሁሉንም የቦርድ አባላትና ብዙ ዑለሞችን ያለ ደንብና አግባብ ከስራ ለማባረር ሲሞክሩ ቆይተዋል። የዚህና የሌሎች ብልሹ ሂደቱ አካሄዶች ውጤትም በመጨረሻ ተቋም መሆኑ ቀርቶ የሁለት ወይም የሶስት ግለሰቦች ንብረት እንዲሆኑ አድርጎታል። እነዚህ ግለሰቦች ተቋሙን እንደፈለጉ ከማሽከርከር አልፎ የስርዓት አልበኝነት ማዕከል አድርጎት ቆይቷል። ለዚህ ማሳያ ከሚሆኑት መካከል በሽግግር ጊዜ ደንብ ጠቅላላ ጉባኤ በአመት ሁለት ጊዜ መጠራት ቢኖርበትም እስካሁን ባለው ሁኔታ ግን በ3 አመት ውስጥ ሊካሄድ የቻለው አንድ አስቸኳይ ጠቅላላ ጉባኤ ብቻ ነበር ይላል። በአጠቃላይ አመራሩ ባለፉት አመታት ተዘርዝሮ የማያልቁ በደሎችን በህዝብ ሙስሊሙ ላይ ፈጽሟል። የየክልሉ አመራሮች ጉዳዩን ከሀገሪቱ ተጨባጭ ሁኔታ ማለትም ሀገራዊ ምርጫ፣ የኮሮና ወረርሽኝ፣ የሀገር ህልውና አደጋ ውስጥ መግባትና ህግ የማስከበር ዘመቻ መከሰቱንና ለመሳሰሉት ሀገራዊ ጉዳዮች ቅድሚያ በመስጠት ጉዳዩን በተረጋጋና በሰከነ መንገድ ባይዙ ኖሮ በመላው ሀገሪቱ ከፍተኛ የሆነ ተቃውሞ ይቀስቀስ ነበር። ሆኖም በክልል አመራሮች የአያያዝ ጥበብና በህዝብ ሙስሊሙ ትዕግስት ጉዳዩ ከባድ ችግር እንዳያስከትል ተደርጓል። ይህ በእንዲህ እንዳለ በሚያዝያ 23 2011 የተመረጡ የዑለማ ምክር ቤት አባላት ራሳቸውን ከስራ አስፈጻሚው አፈና በማላቀቅና ዝምታቸውን በመስበር አዋጁን ወደ ስራ ለማስገባት ያስችል ዘንድ በዓለም አቀፍ ደረጃ ከፍተኛ ተሞክሮ ባላቸው በህግ ባለሙያዎች መተዳደሪያ ደንብ እንዲዘጋጅና የተለያዩ ባለድርሻ አካላት ሰፊ ውይይት እንዲያደርጉበት በማድረግና ማሻሻያዎችን በማከል መተዳደሪያ ደንቡን ማጽደቃቸውን ዛሬ በግንቦት 18 2014 በሸራተን አዲስ በሰጡት መግለጫ ውሳኔያቸውን ለህዝብ ሙስሊሙ ይፋ አድርጎታል። እኛም የክልል ተወካዮች ለተቋሙ ጉዳይ ብለን ከ2 ወር በላይ አዲስ አበባ መቆየታችን እንደተጠበቀ ሆኖ የጸደቀውን ደንብ አስቀድመን በጋራ አንብበን እስከ ታችኛው አስተያየታችን መስጠታችን ለማስታወስ እንፈልጋለን። ከዚህም ባሻገር የጠቅላላ ጉባኤው የውሳኔ አካል የሆነውን የአመራር ለውጥና የምርጫ ጊዜ ገደብን አስመልክቶ የተላለፈውን ውሳኔ ሙሉ በሙሉ የሚንደግፍ መሆኑንና ለተግባራዊነቱም ከጎናቸው መሆናችንን በታላቅ አክብሮት ለመግለጽ እንወዳለን። ውሳኔው ተግባራዊ እስኪሆን ድረስም እስከ መጨረሻው ከህዝባችን ጋር ሆነን ለመታገል ዝግጁ መሆናችንን በድጋሜ ልናረጋግጥላችሁ እንወዳለን። ውሳኔው ሱፊ ሰለፊ የሚለውን ከፋፋይ አጀንዳ የሰበረ እንዲሁም በአመራር ደረጃ አንድነትን ያንጸባረቀና ለሙስሊሙም ሆነ ለሀገር አንድነት ከፍተኛ አስተዋጽኦ የሚያበረክት በመሆኑ ውሳኔው በክልል ተወካዮች ዘንድ ከፍተኛ ተቀባይነትን አግኝቷል። መንግስትን ጨምሮ ሌሎች የሚመለከታቸው አካላት ይህ ህጋዊና ታሪካዊ ውሳኔ ተግባራዊ እንዲሆን ከነሱ የሚጠበቀው ትብብርና ድጋፍ እንዲያደርጉ በአክብሮት እንጠይቃለን። ህዝብ ሙስሊሙ ጉዳዩን በትኩረት እንዲከታተለውና በተለያዩ ሰላማዊና ህጋዊ በሆነ አግባቦች ሁሉ ድጋፉን እንዲገልጽ መልእክታችንን ልናስተላልፍ እንወዳለን። ግንቦት 18 2014 ወይም ሸዋል 25 1443 ዓመተ ሂጅራ ከሰላምታ ጋር አላሁ አክበር። ሼክ ኑረዲን ወደዚህ መተው ሐሳብ
بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين السلام عليكم ورحمة الله وبركاته ቀጥታ ወደ ተሰጠኝ እንትን ነው መገባው ያው ይሄ አሁን የተመረጠው አካል በአላህ ፍቃድና በአላህ ፍቃድና በእናንተው ገዛ ኢንሻአላህ የተሰጠውን ኃላፊነት በተሰጠው ጊዜ እንዲጨርስ የሁላችሁም እገዛ ያስፈልጋል ትልቁ እና ዋና ምንለው ደግሞ ያው ወደ ምርጫ መሄድ ስለሆነ የምርጫውን አካሄድ በአጠቃላይ የመወሰንና የምርጫ አስፈጻሚዎችንም የመምረጥ ስራ ከዚህ በፊት ሲያደርገው በነበረው ስብሰባ ላይ ሰዎችን መርጧል እና ይሄ ትልቁ ስራው ነው የሚሆነው የተመራጮችም አንዱ ዋናው ስራቸው የኢትዮጵያን ሙስሊም በአንድነት ወደ ተሻለ ተቋም ለማሻገር በሚደረገው ጥረት ከፍተኛ የሆነ ኃላፊነት የሚጣልባቸው ነው እንግዲህ እነዚህ አንዱ 19 የሚሆኑ በዋና የተመረጡ ናቸው ሌላ ደግሞ ተጣባቂ አድርገን አምስት ሰዎች ተመርጠዋል አንደኛ ዶክተር አህመድ ሙስጠፋ ሁለተኛ ዶክተር ሐሰን ካዎ ሶስተኛ ፕሮፌሰር ናስር ዲኖ አራተኛ ረዳት ፕሮፌሰር አደም ካሚል አምስት ሐጅ አብዱልዋሲዕ ዩሱፍ ስድስት አቶ ባህረዲን አወል ሰባት አቶ ኢልያስ አወል ስምንት አቶ አብዱልቃድር ማህ ዘጠኝ ሐጅ አደም ቢዳሩ ሲሆኑ ተጣባቂ ተደርገው ደግሞ የተያዙት አንድ አቶ ተሾመ ብርሃኑ ከማል ሁለት አቶ ሙሐመድ ካሳ ሶስት አቶ አብዱልዓዚዝ ሐሰን አራት አቶ ቢያ ሐጂ አምስት ፕሮፌሰር አህመድ ዘከሪያ ስድስት አቶ አባቢያ አባጆቢር ሰባት አቶ ዑመር አብዱራህማን ናቸው እንግዲህ ስራቸው የተቃና እንዲሆን ዱዓ እንድታደርጉላቸው ወሰላሙ አለይኩም ወራህመቱላሂ ወበረካቱ الحمد لله رب العالمين حمدا يوافي نعمه ويكافئ مزيده يا ربنا لك الحمد كما ينبغي لجلال وجهك وعظيم سلطانك سبحانك لا نحصي ثناء عليك أنت كما أثنيت على نفسك فلك الحمد حتى ترضى ولك الحمد إذا رضيت ولك الحمد بعد الرضا اللهم صل وسلم على سيدنا محمد في الأولين وصل وسلم على سيدنا محمد في الآخرين وصل وسلم على سيدنا محمد حتى ترث الأرض ومن عليها وأنت خير الوارثين أصحاب الفضيلة رئيس المجلس الأعلى للفترة الانتقالية فضيلة الشيخ حجي والأساتذة والعلماء أعداء المجلس للفترة الانتقالية ورؤساء المجالس والأساتذة والإخوة الحضور والأخوات الحاضرات أحييكم بتحية الإسلام وأقول السلام عليكم ورحمة الله وتحياته وبركاته
إنه ليوم تاريخي ويوم سعيد يسجل لكم جميعا ولكل من شارك وساهم وسهر لتصلوا إلى ما وصلتم إليه. أسأل الله تعالى أن يجزيكم خير الجزاء. أسالة عن نفسي ونيابة عن علماء أعضاء المنتدى العالمي في الخارج، أتقدم لكم جميعا والإخوة المنظمين لإتاحة هذه الفرصة لكي أقف أمامكم وأعبركم عن شعوري وعن شعور العلماء في الخارج الذين يسهرون ليلا ونهارا ويدعون لكم بالتوفيق ولما وصلتم إليه اليوم. نحن العلماء أعضاء المنتدى في الخارج كنا نتابع ما يجري في بلدنا عامة وفي هذا المجلس خاصة، ونتمنى أن يكون المجلس الذي ينتخب مجلسا يكون مظلة للمسلمين في الداخل وللمسلمين المغتربين في أنحاء العالم كله، وهذا ما سنسعى له وسنجتهد ونعمل ونضع يدنا معكم، وستكونون إن شاء الله سيكون لهذا المجلس فرع في جميع الدول اللي فيها المغتربون، كما هو مجالس العلماء في أنحاء العالم. ما من مجلس إلا وله فروع في العالم إلا مجلسنا هذا. وإن شاء الله أسأل الله تعالى الإخوة الذين ينتخبون سواء الآن أو في المستقبل، نحن مستعدون أن نتعاون معكم أن يكون الوضع المسلمين في الداخل أحسن ووضع الحلقات العلمية أحسن، ونرجو أن تكون الحلقات العلمية في بلدنا بعد هذا أن تكون لها شهادات معترفة، ونحن مستعدون أن نشارككم في وضع المناهج حتى منهجا قويا يعترف، حتى تكون الحلقات العلمية في بلدنا مثل الحلقات العلمية في باكستان وفي الهند وفي الشام، لها شهادات لها منهج معترفة. وسنسعى معكم لإقامة جامعة إسلامية تمثل على مستوى هذا البلد أيضا، ونحن مستعدون أن نسعى بما لنا من العلاقات والمعارف والخبرة والجهود. الحمد لله 16 سنة أنا أستاذ مشارك في الجامعة الإسلامية في باكستان، وأنا عضو مستشار في رابطة العالم الإسلامي، وبخبرتي وبجهدي أضع يدي والعلماء كلنا نضع معكم لإنشاء جامعة إسلامية ومعاهد إسلامية وتغيير مستوى الحلقات العلمية من على. أرجو أن يعني تكونوا على هذا المستوى كلكم، يعني أرجو أن تعطونا عهدا ونحن نعطيكم عهدا إن شاء الله نغير المعاهد، أليس كذلك؟ نغير مستوى التعليم، نرفع مستوى التعليم ونأتي بشهادات الاعترافية وننشئ الجامعة الإسلامية، وفي أي شيء تحتاجون إن شاء الله المنتدى العالمي له مقر في كندا تورونتو، وفي كذلك في تركيا معترف رسميا لنا، يعني اعتراف رسمي، وأعضاء هؤلاء إن شاء الله سنسعى. وكان فضيلة الشيخ يعني الشيخ ظهر الدين هو رئيس المجلس، ولكن عندما عاد فضيلة الشيخ إلى البلد اختار أن أكون أنا نائبا عنه، وفي الحقيقة هو رئيس المنتدى، ولعله هو أيضا أنا أتمنى أن يأتي دقيقتين الكلام الذي أنا تحدثت عنه يلخص لكم باللغة الأمهرية، لأن تعمدت أن أختار اللغة العربية، وأدعو فضيلة الشيخ دقيقتين لتترجم اللغة الأمهرية أو اللغة الأورامية. السلام عليكم ورحمة الله وبركاته. ወራህመቱላሂ ወበረካቱ። እንግዲህ ሼኻችን በአረበኛ በሰፊው ነው የተናገሩት። መሻይኾቻችን አረበኛውን በደንብ ይሰማሉ። እንደው እዚህ ለተሳታፊ ተብሎ የመጣ አረበኛውን በደንብ የማይሰማ ካለ ነው
በጣም አጭር አድርጌ የምተረጉመው ብዙ ሐሳባችሁን ፈተና አልፈልግም ሶላት ደርሷል ሼኽ እያሉ ያሉት በውጭ ሀገር የሚኖሩ ኢትዮጵያውያን ሙስሊሞች በተለያዩ ቦታ ላይ ተበታትነው ነው ያሉት ተራው ሰው እንደሚሄድ ሁሉ ነጋዴው ሌላውም እንደሚሄድ ሁሉ ዑለማዎችም ተሰደዋል ስለዚህ በውጭ ሀገር በመኖርበት ጊዜ በተለይ እዚህ ሀገር ላይ መኖር ተከልክለን በውጭ ሀገር ብዙዎቻችን መኖር ስንጀምር ውጭ ሀገር ያለውን ብቻ ሳይሆን ለሀገሩም ይጠቅማል በሚል በርቀት በቴክኖሎጂ በመገናኘት አንድ ጠንካራ የዑለማዎች ማህበር አዋቅረናል በዋነኝነት አረቡ ሀገር ያለው ጉዳይ የሚያሳስበን ቢሆንም በነጻነት ግን መመዝገብ የተቻለው ካናዳና ቱርኪያ ነው ሁለቱም ሀገሮች ላይ ህጋዊ ሆኖ እየሰራ በውጭ ሀገር የሚኖሩ የዑለማዎች ማህበር ከፍተኛ ጥረት እያደረገ ነው ያለው ይሄ ማህበር ካሁን ከተመረጣችሁትም ጋር ብቻ አይደለም ወደፊትም ከሚመረጡት ጋር ሆኖ አቅሙ የፈቀደውን ያህል ለሀገሩ ሊሰራ ዝግጁ ነው እናንተ ቃል ግቡልን እኛም ቃል እንገባለን ነው ያሉ ሼኻችን ኢንሻአላህ ትልቁ ሼኽ የሚያሳስባቸው እዚያም ማህበሩም ላይም ሆነው አሁንም ያነሱት የሀገራችን የመማር የማስተማር ሂደት ወደ ዘመናዊ ትምህርት ተቀይሮ በየመስጂዱ የሚሰጠው ትምህርት መሻይኾች ስር የሚማሩ ተማሪዎች እውቅና ያለው ሰርቲፊኬት አግኝተው ከዓለም አቀፍ ዑለማዎች ጋር አብረው የሚሰለፉበትን መንገድ በቶሎ እንድትጀምሩልንና እኛ ደግሞ ሙያ ስላለን እሳቸው ራቢጦት العالم الاسلامي ላይ በትልቅ አማካሪ ሆነው የፕሬዝዳንቱ አማካሪ ሆነው የዋና ጸሐፊው አማካሪ ሆነው እየሰሩ ነው ያሉትና ብዙ ልምድ አለን የሂንድ የፓኪስታን የሶሪያ የሌሎችም ሀገሮች የመማር ማስተማርን ተሞክሮ ልናበረክት ዝግጁ ነን በነፃ የናንተን ነገር ተጠነከራችሁልን የሚሉት ሌላ ብዙ ተናግረዋል እንዴው በል ስላሉኝ ተገድጄ ነው የወጣሁት እንጂ ከኔ የበለጠ ብዙ ተናግረዋል አላህ ይወፍቃችሁ እዚህ ከደረስኩኝ አደራምለው አዲስ ተመራጮቻችን ይሄ ቀጠሮ በጣም አስቸጋሪ ነው ባለፈውም 6 ተብሎ ወደ 6 አመት ሊሆን አላህ ነው ያወጣን ዛሬ የሚቀጥለውም ይሄ 4 ብላችሁ አሁን 4 ወር ብላችሁ ምናምን ይዛችሁ ታልሰበሰባችሁን ምንም ማድረግ ስለማንችል አደራችሁ ዶክተር ቅድም የተናገሩት ትልቅ ነገር አለ ታቃላችሁ ሁላችሁም ቃል ማፍረስ ጃሂሉም ጋር ያሳፍራል አይደል እሰጣለሁ ብለሽ ካልሰጠሽው ለልጅሽ ውሸታም ትባያለሽ አላሉም ነብይ አለይሂ ሰላቱ ወሰለም ስለዚህ 4 ወር ውስጥ አንድ ነገር እናሳያችኋለን ብላችሁናልና ሲሆን ከቻላችሁ ከ4 ወር በፊት ካልቻላችሁ ያቀን እንዳያልፍ ኢንሻአላህ በሉ በተለይ እዚህ አካባቢ ያላችሁ ኢንሻአላህ በኑረዲን خلاص ሌላው ሊያጋጥማችሁ ይችላል የሆነ ችግር ያንን ንገሩ ሰብስቡ ሰውንና አውቃለሁ መድረክ መስጠት ለኔ ይሄ ነው ችግሩ አውቃለሁ እዚህ ያለን ሰዎች ብቻ ሳንሆን የኢትዮጵያ ሙስሊም በሚሰማው ሚዲያ ላይ ቀርባችሁ ወላሂ እንቅፋት መጥቶን ነው እንጂ ጉንፋን ይዞን ነው እንጂ ኮሮና ነው እንጂ ብላችሁ ንገሩን አብረን እንድንሰማ አለበለዚያ ውስጣችሁን ይዛችሁ ምን እናርጋለን ዛሬ እስከምትነግሩን ድረስ የነበራችሁበትን ችግር በደንብ አናቀም ነበርና ነው ከርዕሱ ወጥቻለሁ ግን የምፈልገውን ተናግሬያለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ